እኔ እናንተ አብረን መሆን ያለብን ሰዎች አይደለንም። እንዴት ተስለም መለያየት ምታሩ ይሄን ምላሽ ጠብቅ ያለው ከንቺ ወጣት እንዴት አችሎሽ ነው ሩታ? የሰው ልጅ ነኝ በቃ ጨክናለሁ። አንዳንዴ ቆርጥልኛል። ቆርጦልሽ ከኔ ጋር ያለሽ ነገር ቆርጦልሽ ነው ሩታ? ቆርጦልሽ ነው? ሳልፈልገውም ቢሆን አዎ፣ መሆን ባይኖርበትም አዎ። እንዴት አስቻለሽ ሩታ? በእግዚአብሔር እኔም አንተም በማንፈልግበት መንገድ ውስጥ መጓዝ የለብንም። በቃን፣ ይበቃል። እኔ የምላችሁ ቤተሰቦች በትዳር ዓለም ላይ ችግር፣ ፈተና ብዙ ነገር እኮ ይገጥማል። አይገጥምም? እንደ የእውነት ቤተሰቦች ማለት የነሱ ህይወት ላይ ብቻ እኮ አይደለም። ይሄ እኮ ከነሱ ህይወት ብቻ የጀመረ ነገር አይደለም። በመጀመሪያ ደረጃ ማለት ጥፋት ካጠፉ ይቅርታ ከጠየቀ ይቅርታውን መቀበል ለድራማም ቢሆን በጣም እያስጠላኝ ስለሆነ ነው ቤተሰቦች ይሄንን እያልኳችሁ ያለው። በጣም ስሜታዊ የሆንኩ ስለሆነ ማለት እግዚአብሔርን እኔ በቃ የነሱን ቪዲዮ ሳያቸው ከዚህ በፊት የማያቸውን ቪዲዮዎች በቃ ኖርማል ነው ብዬ እንደ ኖርማል የሆኑ ነገሮችን ሰምቲንግ ለመማር ጀስት ፈታ የሚያደርጉ ነገሮችን እንትን ለማድረግ ነበር ማየውና ከቀን ወደ ቀን በጣም አበዙት። ለድራማም ቢሆን እንዲህ መደረግ የለበትም። በእናንተ ምክንያት ኦዲየንሱ መቃጠል ወዲያ ማለት የለበትም። የእውነቴን ነው የምላችሁ ቤተሰቦች። እነኚህ ሰዎች አሁን እኛን ሽጠውናል። ከሰው ልጅ በላይ ለዶላር ቦታ እየሰጡ ነው። በቃ ሰውን በገንዘብ እየሸጡ ነው። እግዚአብሔርን ነው የምላችሁ። በቃ እንዲህ አይነት ድራማ ደስ አይልም። የእውነት እንዲህ አይነት ድራማ ደስ አይልም። ለኦዲየንስ ክብር ስትሉ ለኦዲየንስ መጨነቅ አለባችሁ። ለኦዲየንሶቻችን ምን ብናቀርብ ነው ደስ የሚላቸው የእኛን ቪዲዮ የሚወዱት ምናምን ብላችሁ ማሰብ አለባችሁ። ከኛ ቪዲዮ ምንድነው መማር ያለባቸው የሚለውን ማሰብ አለባችሁ። እናንተ ግን ለደህና ቪው ብላችሁ እኔ ትዳር ባከለ ነገር ቀልጄ የማገኘው ብር ባፍንጫ ይወጣል። ይቅርብኝ ያ ብር። እግዚአብሔርን አይኖ በጣም ብዙ ብር ትሰራላችሁ በዩቲዩብ ግን እንዲህ ክብርን አዋርዶ ብር ማግኘት ማለት በጣም ከባድ ነው። እግዚአብሔርን ገንዘብ ማለት ነገ ላይ ሰርተን የምናገኘው ነገር ነው። ግን ክብር ማለት በጣም ከባድ ነው። እና በመቀጠል ደግሞ አብርሽ ተብዬው ማለት አበጋዝ ፊትህን እንዲደፍ ወይኔ ምን ልበል አንተ ግን እግዚአብሔርን ሩታ እንደዛ የሆነች ቤቷ እንትን እያለች እሱ እንግዲህ የእውነቴን ነው የምላችሁ የጽጌ ስቶሪ ሪፕሌይ ላይ አይቼ ነውና ስቶሪ ያደረገውን ሪፕሌይ አድርጋለች ታንክስ ብላ አብርሽ የጨበሰ ምናምን በጀማ ፏ እያለ ነው። እግዚአብሔርን ነው የምላችሁ ቤተሰቦች። ከተመቸኝ ቪዲዮን ላሳያችሁ እችላለሁና ፏ እያለ ነው የእውነት። ሩታ ከጎን በመሄዷ ሩታን በማጣት ተጨንቃል። የእውነት ነበር ያኔ ከቤት ወጥታ ልትሄድ ስትፈልጋት ስትጨናነቅ በቃ እንዳመመክ ሰው ምናምን ስትሆን የነበረው የእውነት ነው። የእውነት እኔ በጣም ጥያቄ እየፈጠረብኝ ነው ሁላ እንዴ ወይስ ከካሜራ ጀርባ አብራችሁ እየኖራችሁ ይሁን? በቃ አብራችሁ እየኖራችሁ ከሆነ በጣም ደስ ይለናል። ምክንያቱም ሩታ እንዲህ ስትጎዳ ማየት አንፈልግም። ሁላችንም ቤተሰቦች ሁላችንም በቃ የሩታን ጉዳት አንፈልግም። ግን እንዴት ነው የእናንተ ነገር የእናንተ ድራማ በጣም ግራ እየገባን ስለመጣንና አሁን እየጠየኩኝ ያለው እዚህ ጋር ስናያት ደግሞ ሩታ በዚች ያህል ነገር በዚች ያህል ስህተት አብርሽ ይሄን ያህል ስህተት ስለሰራ እንዲህ አይነት ውሳኔ ልትወስድ ትችላለች ብዬ አላስብም። ምክንያቱም ከካሜራ ጀርባ በጣም ብዙ ህመሞች ያሉባት ነው የምትመስለው ሩታ አሁን እዚህ ጋር እያሳየች ያለችው ነገር ማለት ቤተሰቦች ማለት እንዲህ በሶሻል ሚዲያ ላይ ዩቲዩብ ላይ በሚያመጡት 30 እና 25 ደቂቃ ብቻ ነው ወይስ እንዲህ ልትናደድ እንዲህ አይነት ውሳኔ ልትወስን የቻለችው? ወይስ ከካሜራ ጀርባ ብዙ ህመሞችን ታማለች፣ በብዙ ነገሮች ተፈትናለች? ቤተሰቦች እቺ ኃይል የሰው ህይወት ትሆናለች ብዬ አላስብም። ማለት የ25 እና የ30 ደቂቃ እንትን አይደለም የነሱ ህይወት ማለት በጣም ብዙ ነገሮች ይኖራሉ። ከዛ ጀርባ ላይ በጣም ብዙ ህመሞችን እንደታመመች በጣም እንደተሰቃየች ነው አሁን ከሷ እየተረዳሁ ያለሁት ቤተሰቦች እኔ ማለት ቀናል አትፈልገውም። ይሄንን መንገድ አውቃለሁ፣ እኔም አልፈልገውም ከአሁን በኋላ። ስለዚህ ምርጫችን መለያየት ነው መሆን ያለበት። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በጣም የሚያስቁ ፈን የሚያደርጉ ነገሮችን ላወራ አስቤ ነበር። ግን ሩታ እንዲህ የሆነች እኔ መቀለድ ማለት መሳቅ ማለት ጭራሽ የማይሆነው ነገር ነው እና ግን
በጣም ይደብራል። እግዚአብሔርን የእውነት በቃ ድራማ መሆኑን እናውቃለን፣ ግን ትዳርን ባከለ ነገር አትቀልዱ። ተለያየን ምናምን እያላችሁ እኛ ላይ አትንዛዙብን። በቃን። እኛ እንጩህ እንበድ። በስመ አብ። ዶላር ሚዛኑን ደፋ። አሁንስ ዶላር ሚዛኑን ደፋ። እናቴ ስንት ደረሰ ግን በብላክ $1? ይመቻችሁ ብቻ። እግዚአብሔርን ግን ለኦዲየንሶቻችሁ አስቡ፣ ለመዳም ቅመሞች አስቡ፣ ለእነኛ ለጀግኖች እግዚአብሔርን ሞስት ኦፍ ዘ ታይም የእነሱን ቪዲዮ የሚያዩት መዳም ቅመሞች ናቸውና በቃ ለሌሎች ባታስቡ፣ ለእነሱ ተጨነቁ። እግዚአብሔርን ቀኑን ሙሉ በስራ ተወጥረው ውለው ማታ ትንሽ ረፍት ሊያደርጉ ሲሉ ነው የእናንተን ቪዲዮ የሚያዩት እና ለእነሱ አስቡ። ለሌላ ለእኛ ኢትዮጵያ ላለን ሰዎች ምናምን ባትጨነቁ፣ ለእነሱ ተጨነቁ። እግዚአብሔርን በጣም ይደብራል፣ የእውነት በጣም ይደብራል። እንዲህ በዚህ ልክ እንዲህ መሆን በቃ ይቅሩ። ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብን። እዚህ ጋር እናብቃ፣ ይበቃናል። አስለምነኝ ከዚህ በላይ እኔ አልፈልግም። ነው አይሆንም። መቀየር የማልችለው ውሳኔ ነው። አልችልም። እናስተካክለዋለን። መጀመሪያ ነበረ እናስተካክለዋለን ማለት መማር ነበረ። አብርሽ መጀመሪያ ነበር ሁሉንም ነገር። ከረፈደ በኋላ ደግሞ አንተ አትቅለስለስ። በጣም ነው የደበርከኝ። እግዚአብሔርን ምን ያህል ብታለቅስ በቃ ለአንተ ያለኝ ስሜት፣ ለአንተ የሚያዘን ስሜት በቃ ያለ ውስጤ ላይ የለም። እግዚአብሔርን ሴት ልጅ ሆና እንዲህ ስታለቅስ፣ እንዲህ በአንተ ምክንያት እንዲህ ማልቀስ ማለት በጣም ከባድ ነው። እግዚአብሔርን ቤተሰቦች፣ የሰው እንባ በጣም መጥፎ ነው። የእውነቴን ነው የምላችሁ ቤተሰቦች። በቃ ለሰው ደግ መሆን ካልቻላችሁ ክፉ ላለመሆን መሞከር። በቃ ደግ መሆን ካልቻላችሁ ክፉ ላለመሆን መሞከር አለባችሁ። እንባ በጣም ከባድ ነገር ነው። የእውነቴን ነው የምላችሁ ቤተሰቦች። በእናንተ ምክንያት ሰው በፈጣሪው ፊት ተንበርክኩ የሚያለቅስበት ምክንያት እንዳትሆኑ አደራችሁን። የእውነት እንባ በጣም መጥፎ ነገር ነው። የሰው እንባ በጣም መጥፎ ነገር ስለሆነ ብዙ ነገር ነው ማድረግ ሞክረሃል፣ ግን አልተቀየርክም። አሁንም ሞክራለሁ፣ አልተቀየርክም። ግን ይቅርታ አድርጊልኝ። አይሆንም። ይኸውልህ አድርገልኝ፣ ራስህን ጠብቅ። በምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። ስለነበረን ጊዜ በጣም አመሰግናለሁ። በጣም ነበር መወደህ፣ ማከብርህ፣ ማፈቅርህ። ግን ሁሉም ነገር እዚህ ጋር አብቅቷል። እሺ መቀጠል አይችልም። ልቀቀኝ። በቃ እና የእናንተ ህይወት ነበር የሚባል ሊሆን ነው። ነበር የሚባል መሆን አለበት። ቤተሰቦች ማለት በጣም ነበር የምወደህ፣ በጣም ነበር የማፈቅርህ ነበር ማለት በቃ አከተመ። የሁለታችሁ ታሪክ ነበር ሆኖ ቀረ ነው። ኧረ እውነትሽን ነው። አይሆንማ። ስለማይሆን አብርሽና ሩታ ስለማይለያዩ፣ አንዳንድ እንዲለያዩ የምትፈልጉ ሰዎች ካላችሁ ልፉ ስላችሁ ነው። ደስ ይበላችሁ ለትንሽ ጊዜ። ያው ደስታ ማዘንም ተፈራርቆ ስለሆነ ለሁሉም ሰው እንትን የሚለው ዛሬ አዘነ ዛሬ አለቀሰ ነገ እያለቀሰ ስለማይኖር ለትንሽ ለ2-3 ቀናት ደስ ይበላችሁ። ግን ከዛ በኋላ እንዴት እንደምትናደዱ እንጃ እኔ መገመት ይከብደኛል። ኤኒዌይስ አብርሽና ሩታ አይለያዩም፣ ሃይሚና ብሩኬም አይለያዩም። ፍቅርዬና ፉፉ ደግሞ ሊጋቡልን ነው። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር። አበጋዝ አፉን ከፍቶ ቀረ። ሰላም ሰላም፣ እንዴት አላችሁ? ውድ የተከበራችሁ እንዴት የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ
የተከበራችሁ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። እንግዲህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ምርጡ ቅመሞች እንደተለመደው ቪዲዮን ላይክ እያደረጋችሁ እኔን እንድታበረታቱኝ እጠይቃለሁ። ያላችሁን ሀሳብ አስተያየት በነፃነት ኮመንት ውስጥ አስፍሩ። እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንዴት ነሽ ሩታ? ደህና ነሽ ወይ? እኛ እግዚአብሔር ይመስገን ደህና ነን። የሁለታችሁ ነገር ግን እኛን በጣም ጭን እያደረገኝ ነው። እግዚአብሔርን ቤተሰቦች የእናንተን እንጃ፣ ግን እኔ በጣም እየደበረኝ ነው። ኢቨን ሰሞኑን ቪዲዮ ልሰራ ሞራሌ ራሱ ተነክቶ የነበረ በቃ ሁሌ ተለያየን እንዲሆንን ሩታ አብረሽን ጥላው ሄደች፣ የመጨረሻ ምላሽ ሰጠች። በጣም ይደበራል። እግዚአብሔርን በጣም ምን ማለት እንዳለብኝ አላውቅም። ብቻ ፈጣሪ አምላክ ያለው ይሆናል። ፈጣሪ አምላክ ያለው ትዳር ከሆነ መቼም አትለያዩ። እሱ ያልፈቀደው ከሆነ ደግሞ እናንተ ምንም ብታረጉ ስለማይሆን ፈጣሪ ያለው ይሁን። እግዚአብሔርን በቃ እሱ ካለ ውጪ የሚሆን ነገር ስለሌለ ለሱ ሰጥተነዋል። እናንተን አደራ ቤተሰቦች፣ የእውነት በእኔ ሀሳብ የምትስማሙ ካላችሁ ላይኳ ቦታ ላይ እንገናኝ። ችግር የለውም። እኔም የደረስኩበት የራስ የሆነ ውሳኔ አለ። እንግዲህ እሱን እነግርሃለሁ። ሁሉንም ነገር ተረጋግተህ እንድትሰማ ይፈልጋለሁ። እኔ እኮ ቤተሰቦች ከምንም በላይ አንጀቴን እየበላ ያለው ባክግራውንድ የሚጠቀሟት ሚውዚክ በቃ ምን ልበላችሁ፣ ብቻ ገብቷችኋል ብዬ አስባለሁ። የሁላችንንም አንጀት የሚበላው ያ ሙዚቃ ነውና የሩታ አምባ። ይሄ ነገር ባይፈጠር ደስ ይለኝ ነበር። ይሄ ነገር ባይሆን ጥሩ ነበር። ይሄ ነገር ባይከሰት ወይም ደግሞ የእናንተ ጉዳይ በእንደዚህ አይነት መንገድ ባይቋጭ ጥሩ ነበረ። ግን ደግሞ አንዳንዴ መሆን የሌለባቸው ነገሮች በእኔና ባንተ መካከል በእኔና ባንተ ህይወት መካከል መቀጠል የሌለባቸው ነገሮች ይኖራሉ እና ከዛ ነገር አንጻር የመጨረሻ ውሳኔ ላይ ደርሻለሁ። ይሄንን ነገር ስነግር በጣም በጣም ይቅርታ አድርግልኝ። ምክንያቱም ምናልባት አንተ የምትጠብቀው መልስ ሌላ ሊሆን ይችላል። እኔ ደግሞ ምነግርህ ማጠብቀውን ነገር ሊሆን ይችላል። ስለዚህ ከዚህ ነገር አንጻር በጣም በጣም ይቅርታ አድርግልኝ። እኔ አንተን ልብ እየሰበርኩኝ አንተን እያቆሰልኩኝ መኖር የለብኝም። አንተም እንደዛው ተደጋጋሚ ስህተቶችን እየሰራክ እኔን እያሳዘንከኝ ወይም አንተም በተመሳሳይ መንገድ እኔን ልብ እያቆሰልከው አብረን መቀጠል የለብንም። በቃ እኔ ለአንተ አልተፈጠርኩም፣ አንተም ለእኔ አልተፈጠርክም። ሰው በተመሳሳይ መልኩ ሊፈተን አይችልም። ግን እኔ ይገባኛል ቤተሰቦች፣ ሩታ በጣም ብዙ ፈተና እንደደረሰባት በጣም በብዙ ነገር እንደተፈተነች ይገባኛል። ግን ሰው ነን እኮ ማለት እግዚአብሔር እኮ ደግሞ የሚወደው ነው አይደለም የሚፈትነው። ለምንድን ማይገባን እኛ? በቃ በጣም ተፈትነሻል። የዛሬውን እኮ አይደለም ምለው ቤተሰቦች፣ ሩታ ከመጋባታቸው በፊት ራሱ በጣም ብዙ ስትሰቃይ ነበር እናውቃለን። ግን ሰው ነሽ የኔ እናት፣ ጠላት አለሽ። በቃ ሲጀመር እኮ ካልተፈተንን ላይፍ አልጋ በአልጋ ሆኖልን እየሄደ ነው የምንለው እኮ ትክክለኛ ኑሮ እየኖርን አይደለም ማለት ነው። እግዚአብሔርን ካልተፈተንን ፈጣሪያችንንም አናውቅም። አልጋ በአልጋ ሲሆንልን ህይወት ገንዘብ ሲመጣ ጭራሽ ፈጣሪያችንን አናስብም። ይሄ በቃ ፋክት ነው። የእውነቴን ነው የምላችሁ። ፈጣሪ የሚፈትነን እሱ ወደሱ እንድንቀርብ እሱን እንድናቅ ወደሱ እግር ስር እንድንጠጋ ስለሚፈልግ ነው እንጂ ለሌላ ነገር አይደለም። ፈተና ስለቀረበ በዚህ ያለ ነገር ደግሞ ተስፋ መቁረጥ የለብሽም። የእውነት ቤተሰቦች፣ እኔ ሩታን በዚህ ባህሪዋ አላውቅም። ሩታ ማለት ይቅር ባይ፣ አስተዋይ፣ መካሪ ኤቭሪቲንግ የምትሆን ሴት ናት። ግን ዛሬ ላይ በቃ የድሮ ማንነቷ ጠፋ። ለምን ይሄ ይሆናል?
ወይስ የእርግዝና ወራቶች ስለሆኑ ባህሪሽ በዚህ ልክ ይቀየራል? የእውነቴን ነው የምላችሁ ቤተሰቦች። አብርሽ ማለት እኮ ከዚህ በፊትም የምናውቀው ጥፋተኛ ነው አይደለ? ከእሱ በቃ ሩታ ሆና ነው ከአብርሽ ጋር አንድ ላይ እስከዛሬ የቆዩት። በቃ ያ ማንነትሽ ያ ታጋሽነትሽ ዛሬም ሊኖር ይገባል የኔ እናት። ከምንም ጊዜ በላይ ያ ይቅርታ ልብሽ ሊኖር የሚገባው ዛሬ ስለሆነ የኔ እናት በቃ የመጨረሻ እድል ስጪው። በቃ የተለያየን የሚለው ጽሑፍ ራሱ ለብዙ ጠላቶች ደስታ ነው የሚፈጥረው። የኔ እናት ለጎረቤት ሐሜተኞች የሀብቴ ልጅ እኮ ገና ሳትጋባ ተፋታች በየቡና ቁርሱ። በቃ የእናንተ ወሬ ያስቡት። የሀብታሙ ልጅ እኮ ቤት መታያችሁ ከባሏ ጋር ተፋታ ቤት መጣ የሚል ወሬ ለጎረቤት ሐሜተኛ ራስን አሳልፈሽ እየሰጠሽ የእውነት እኔ በጣም ታሳዝኑኛላችሁ። ብቻ ለምን ልትነቁ እንዳልቻላችሁ አዶን ነው። ብቻ ለድራማም ቢሆን እንዲህ መደረግ የለበትም ቤተሰቦች። ያያል አይደል? እንዴ ሩታ ስለምን መለያየት የምታወሪው? ይሄንን ምላሽ ጠብቄ አይደለም ከአንቺ መጣሁ። የቀለድሽብኝ ነው። አልቀለድኩም። የቀለድሽ ነው ሩታ። አልቀለድኩም። ቀልድሽ ነው ሩታ። እንደዚህ ይሄ መጨረሻ ውሳኔ ነው። እንዴ ሩታ ቀልዴም ቢሆን ጥሩ ነበረ። ቀን ሙሉ እኮ እየጠበኩሽ የነበረው ምላሽ ይሄን ነው አይደለም? ለእኔም ለአንተም ቀልዴም ባይሆን ጥሩ ነበር፣ ምላሽ ይሄ ባይሆን ጥሩ ነበር። ግን በቃ ከራሴ ጋር መጣላት ሰልችቶኛል። ካሰኛት መራቁ ከጣላችኔን በልሆድ አትከፋ ምን እንደሚለው አብዱኪያር። ወይኔ እኔ አባት እኔ ምን ልበልሽ? እግዚአብሔርን መንገድ አውርተናል ለማስተካከል፣ ግን በቃ አልተፈቀደም ለኛ። እኔም ጋር አንተም ጋር ይሄ አቅም የለም። አንተም ማስተካከል አትችልም። በእግዚአብሔር እያንቀጠቀጠኝ ነው። ማይሆን ወሬ አታውሪ። በእግዚአብሔር በእናትህ ማይሆን ነገር አታውሪ። አንተም ማስተካከል አትችልም። እናስተካክለዋለን። እንዴት ነው የማይስተካከለው? የትኛውም ችግር እኮ መፍትሄ አለው። ይሄኛው የለውም። እንዴ ሩታ ይሄንን ምርጫሽ እንዴት ልታረግ ይቻልሽ? ካንቺ ነው ሩታ። በዚህ ልክ እንዴት ልጨክኝ ይቻልሽ? እኔ ላይ ፈልጌው አይደለም። እና ታዲያ ፈልገሽው ካልሆነ ለምን? ፈልጌው አይደለም ማደርገው፣ ግን በቃ መሆን አለበት። ያው ሁሉ የገባሽልኝ ቃልስ አንለያይም፣ አብረን ነን፣ ልጅ ወልደን። የእውነት ግን አይታችኋል ቡታጅራ ምናምን ሲሰሩ የነበሩትን ቪዲዮ ይሁ እግዚአብሔርን ቤተሰቦች ጭራሽ እንዲህ መሆን አይደለም። ምን ብዬ ላስረዳችሁ? እግዚአብሔርን እኔ ምን ማለት እንዳለብኝ እኔ አላቅም። እግዚአብሔርን ቤተሰቦች በጣም ከብዶኛል። ብዙ ነገሮች ጥያቄ ሆነውብኝ ነው የቀሩት። እነዛ ነገሮች በቃ ይቅሩ፣ ጥያቄ እንደሆኑ ተዋቸው። መልስ ማግኘት አልፈልግም፣ ምክንያቱም መልስ የላቸውም፣ አያስፈልጋቸውም መልስ። ግን ከነ ጥያቄዎቼ ከነ ብዙ ጥያቄዎቼ የምሬን ነው መለየት ነው ያለብን። እዚህ ጋር እናብቃ፣ ይበቃናል። በእግዚአብሔር ተለገፈ አስለምነኝ ከዚህ በላይ ውስጥ እየተበርሽ ነው። በእግዚአብሔር ይለኝሽ አሁን አልፈልግም። ነው አይሆንም። መቀየርም አልችለው ውሳኔ ነው። እናትሽ እናስተካክለዋለን። አልችልም። እናስተካክለዋለን። ሩታ ሞክረካል፣ ብዙ ነገር ለማድረግ ሞክረሃል፣ ግን አልተቀየርክም። አሁንም ሞክራለሁ፣ አልተቀየርክም። ግን ይቅርታ አድርጊልኝ ነው ሁሉ አይሆንም። ይኸውልህ አድርገህ ልንገርህ፣ ራስህን ጠብቅ። የምችለው ነገር ሁሉ ራስህን ላለመጉዳት ሞክር። ካሁን በኋላ ያለውን ህይወትን በሰላም ነው። አውቃለሁ በኔ ልብሽ ቢደማም ይቅር ለእግዚአብሔር ሰጥተን ዝም ብለናል። ኤኒዌይስ ውድ ቤተሰቦች የነበረን ቆይታ ይህንን ይመስል ነበር። በያላችሁበት የዓለም ጫፍ ሁሉ የፈጣሪ ሰላም ከእናንተ ጋር ይሁን። ፈጣሪ አምላክ ከስደቱ ዓለም ለሀገራችሁ በሰላም ያብቃችሁ።